ሰላም ኤቭሪዋን እንዴት ከረማችሁ ዌልካም ቱ ማይ ቪዲዮ በዚህ ቪዲዮ ላይ ቀላል የሆኑ እንግሊዘኞችን ቀላል ግን ውጤታማ የሚያደርጉ እንግሊዘኞችን እንማማራለን but I want you to remember this video is only for low level English beginner ለጀማሪዎች የሚሆን ቪዲዮ ነው so ለዛሬ lesson 1 ወይንም ደግሞ መማሪያ አንድን እናያለን okay So lesson 1 እንግዲህ ስለ singular and plural noun ነው actually they're very important in English so እንግሊዘኛ ማወቅ ካለብን መጀመሪያ ያለብን ከነዚህ ነው so ትምህርቱ ቪዲዮ በጣም አጭር ነው ብዙ ደቂቃችሁን አልወስድባችሁም ደግሞ የተለያዩ ፒክቸሮች አሉ የተለያዩ words ወይም ቃላቶች አሉ ሜሞራይዝ እንድታረጉት የምፈልጋቸው so I hope you're going to like it እንደምትወዱት በጣም ተስፋ አለኝ so ያየናቸው እንሄዳለን Singular means only one. አንድ ነገርን ብቻ የሚያመለክት ከሆነ singular እንለዋለን. It could be a person, ሰው ሊሆን ይችላል or እንስሳ ሊሆን ይችላል or ነገሮች ሊሆን ይችላሉ, እቃዎች ሊሆን ይችላሉ. ማንኛውም ነገር አንድ ነገር የሚያመለክት ከሆነ singular ነው. Plural means more than one or many. ብዛትን የሚያመለክት ከአንድ በላይ የሆነ ነገር የሚያመለክት ከሆነ ደግሞ plural እንለዋለን. So to make it clear for you guys ግልጽ ለማድረግ በደንብ when a noun refers to a single person or animal or things we call it singular so ስሙ አንድ ነገር ብቻ የሚወክል ከሆነ አንድን ሰውን አንድን እንስሳ አንድን ቤት ወይም አንድን ነገር ብቻ የሚወክል ከሆነ ስሙ singular እንለዋለን ስሙ ግን ከሁለት በላይ የሆኑ ነገሮችን የሚወክል ከሆነ ሁለት ሰው ሊሆን ይችላል ሁለት አኒማል ወይ ከዛ በላይ ቤቶች ሊሆን ይችላሉ ከአንድ በላይ የሆነ ነገር በሙሉ የሚወክል ከሆነ ስሙ plural ብለን እንጠራዋለን ማለት ነው አንድ ብቻ ሲሆን singular ከዛ በላይ ከሆነ ደግሞ plural እንለዋለን ስለዚህ ሲንጉላሮችን ወይም ነጠላዎችን ወደ ብዛት ወደ plural ስንለውጠው ከስሙ መጨረሻ ወይም ከናውኑ መጨረሻ s ወይንም es እንጨምራለን ያንን በማድረግ ሲንጉላሩን ወደ plural መለወጥ እንችላለን ወይም አንድ የነበረውን ሁለት ወይ ከዛ በላይ ማድረግ እንችላለን ምንም በመጨመር በስሙ መጨረሻ ላይ s ወይንም es so s ብቻ የሚጨመርባቸውን plural ናውኖችን እናያለን የተወሰነ ምሳሌዎች ለምሳሌ እዚህ ጋር እንደምታዩት there shoe ማለት አንድ ጫማ ወደ plural ስንለውጠው ምንድነው ያደረግነው we just adding s right shoes ብዙ ጫማ shoe አንድ ጫማ ነው ብዙ ስናረገው ግን ምንድነው የምናረገው shoes አንድ ጫማ ብዙ ጫማ እዚህ ጋር ደግሞ ball አንድ ኳስ ብዙ ኳስ ሲሆን ደግሞ s ስንጨምርና አሁን ላይ balls ball one balls many so አንድ ኳስ ብዙ ኳስ ball is singular balls is plural car c a r car one car c a r s cars many car አንድ መኪና singular car ብዙ መኪና plural cars clock one clock and የጠረጴዛ ሰዓት ወይም የቁም ሰዓት clocks when we are adding s ደግሞ many clocks ብዙ ሰዓቶች አንድ ሰዓት ብዙ ሰዓት so singular and plural spoon one spoon singular spoons many spoons plural and ማንኪያ ብዙ ማንኪያ so አሁን ss እየጨመረን አይተናል ከዚህ በኋላ ደግሞ es የሚጨመርባቸው ናውኖችን ያየን እንሄዳለን es የሚወስዱ ናውኖች ምንድናቸው የሚለውን ከምሳሌ ጋር እየተመለከትን እንሄዳለን es ምን ጨምርባቸው ናውኖች ምንድናቸው ሲንጉላር ናውኑ ወይም ነጠላ ስሙ በs በsh
በኤክስ እና በሲኤች የሚያልቅ ከሆነ ከኋላው ኢኤስ እንጨምራለን ስንናገረው ልዩነት የለውም በርግጥ ኢኤስ እንጨምር ኤስ አያስታውቅም ስንጽፈው ግን ልዩነት አለው እስቲ ምሳሌዎችን እንይ አንድ በአንድ የመጀመሪያው ምሳሌ ቦክስ ካርቶን ማለት ነው BOX ቅድም እንዳልኳችሁ ኢኤስ የምንጨምርባቸው ናውኖች መጨረሻቸው በኤስ በኤስኤች በኤክስ እና በሲኤች ካለቁ ብያለሁ ቦክስ ደግሞ ያለቀው በምንድነው በኤክስ ነው ስለዚህ ቦክስን ወደ ፕሉራል ስንለውጠው ምን እንጨምራለን ኢኤስ ቦክስ 1 boxes many ብዙ ካርቶኖች ማለት ነው ብራሽ አንድ ብራሽ አንድ ቀለም ብሩሽ ከአንድ በላይ ሲሆኑ ደግሞ ምን እንላለን brushes es እንጨመርን brushes ከአንድ በላይ የሆኑ የቀለም ብሩሾች fish one fish it's a singular በsh ስላለቀ ብዙ ከሆነ ደግሞ fish ምን እንላለን fishes ብዙ አሳዎች bus BUS አሁንም በs ነው ያለቀው ስለዚህ ምን እንጨምራለን es buses one bus አንድ አውቶቡስ buses ብዙ አውቶቡስ ከአንድ በላይ ሁለት ሊሆን ይችላል አራት or ከዛ በላይ ቅድም እንዳልኳችሁ ነው ስንናገረው ሳውንዱ ላይ ኤስን ጨምር ኢኤስን ጨምር አይታወቅም ስንጽፈው ነው ልዩነቱ የሚታየው ስለዚህ አንዳንድ ናውኖች ከኋላቸው ኤስ ይጨምራሉ አንዳንዶች ኢኤስ ይጨምራሉ አሁን ፕራክቲስ የምናደርግበት ሰዓት ላይ ደርሰናል ሲንጉላሮችን ወደ ፕሉራል እንለውጣለን ኤስ እና ኢኤስን በመጨመር ያው ኢኤስን ምን ጨምረው ናውኑ በኤስ በኤስኤች በኤክስ እንዲሁም በሲኤች ካለቀ ነው እናንተም መልሱን ሳታዩ ወረቀት አዘጋጅታችሁ ምን ያህል እንዳወቃችሁ ራሳችሁን መፈተን ትችላላችሁ መልሱም ተጽፏል let's see የመጀመሪያው አፕል ነው አንድ አፕል ኤስም ወይም ኤስም የለውም ከናውኑ መጨረሻ ስለዚህ አንድ ነው አንድ apple only one it's singular ብዙ ስናረገውስ ኤስን ነው የምንጨምረው ወይስ ኤስን apple simply ኤስን በመጨመር ብዙ ማድረግ እንችላለን apple ወደ ፕሉራል ስንለውጠው ኤስን በመጨመር apples ማለት እንችላለን አንድ apple ብዙ apple brush የፀጉር brush አንድ brush ብዙስ ስናረገው በኤች ነው ያለቀው በኤስኤች ነው ያለቀው ስለዚህ ኢኤስን በመጨመር brushes brushes አንድ ማበጠሪያ ብዙ ማበጠሪያ ኢኤስን ጨምረን ቴንት ድንኳን እንደምታዩት አንድ ድንኳን ነው አንድ ከሆነ ቴንት ነው የምንለው ብዙ ድንኳን ሲሆንስ ምን ትላላችሁ ብዙ ድንኳን ሲሆኑ ቴንትስ ኤስን በመጨመር ሲንጉላሩ ወደ ፕሉራል ለውጠነዋል ቴንትስ ብዙ ድንኳኖች ቴንት አንድ ድንኳን ቴንትስ ብዙ ድንኳኖች ዋች አንድ ሰዓት ቅድም እዛጋ ክሎክ ብለናል ክሎክ የጠረጴዛ ወይም የቁም ሰዓት ሲሆን ወይም የግድግዳ ሰዓት ሲሆን ክሎክ ነው የምንለው እጅ ላይ የሚታሰር ሰዓት ደግሞ ዋች ነው የሚባለው ዋች አንድ ሰዓት ዋችን ወደ ፕሉራል ወደ ብዙ ስንለውጠው ምን እንጨምራለን ኤስኤች ስለሆነ ያ ኢኤስ watches አንድ ሰዓት ብዙ ሰዓት ሲንጉላር ፕሉራል ኢኤስን ጨምረን ዋችን ወደ ዋች ስለውጠነዋል አክስ አንድ መፍለጫ ወይም አንድ መጥረቢያ ኤክስ በኤክስ ነው የሚያልቀው ስለዚህ አክስን ወደ ፕሉራል ስንለውጠው ምን ብለን ነው የምንለውጠው ምንድነው የምንጨምረው በጣም ጥሩ axis es ax one ax a single ax አንድ መፍለጫው አንድ መጥረቢያ axis ከአንድ በላይ የሆኑ መፍለጫዎች ወይ መጥረቢያዎች fox
F-O-X ቀበሮ one fox so ብዙ ፎክሶች ወይም ብዙ ቀበሮች ስንል ደግሞ ምን እንላለን foxes fox one foxes many pig one pig አንድ አሳማ ብዙ አሳማ ስንልስ ሲንጉላሩን ወደ ፕሉራል ስንለውጠውስ በቀላሉ ኤስን በመጨመር ምን ብለን እንጠራዋለን አሁን pigs pig አንድ አሳማ pigs ብዙ አሳማ ኦኬ ፒ አንድ ንብ ይሄንን ወደ ፕሉራል ስንለውጠው በብዛት ስናረገው ምን እንጨምራለን ከኋላው በጣም ትክክል ኤስን እንጨምራለን ቢ አንድ ንብ ቢስ ብዙ ንቦች ball አንድ ኳስ it's singular ነጠላ ነው ወደ ብዛት እንለውጠው balls ብዙ ኳሶች ball one balls many so የተለያዩ ቃላቶችን ተምረናል በዚህ ሌሰን ላይ ከዚህ በፊት የምታቋቸው ሊሆኑ ይችላሉ ማታቋቸው ካሉ ፒክ አድርጋችሁ ጻፏቸው ወይንም ሜሞራይዝ አድርጓቸው ቃላቶች በነገራችን ላይ አይናቅም ምክንያቱም እንደውም የቋንቋ ሊቃን ምን ይላሉ አንድ ሰው ከ1000 በላይ የእንግሊዘኛ ቃላቶችን ካወቀ ለመግባባት አይቸገርም ስለዚህ በየሌሰን ወይም በየመማሪያው ማእምነግራችሁን ቃላቶችን ለመያዝ ሜሞራይዝ ለማድረግ ጥረት አድርጉ ወይ ደግሞ in a day to day life ላይ ለመጠቀም ሞክሩ በየቀን ህይወታችሁ ላይ ፕራክቲስ ለማድረግ ሞክሩ ደጋግሙት ቃላቶቹን ተጠቀሙባቸው ከዛ ሜሞራይዝ ታረጋላችሁ ሶ ያን በማድረግ የቋንቋችሁን ክህሎት ማሻሻል ትችላላችሁ ስለዚህ እስቲ ወርዶችን እንያቸው ከዚህ ሌሰን ላይ ያየናቸው የተማርናቸው ቃላቶች የሚከተሉት ናቸው ሹ ጫማ ቦል ኳስ አክስ መጥረቢያ ወይ መፍለጫ ቴንት ድንኳን ፎክስ ቀበሮ ፒግ አሳማ ቢ ንብ ቦክስ ካርቶን ስፑን ማንኪያ ክሎክ የጠረጴዛ ሰዓት ሄር ብራሽ የፀጉር ማበጠሪያ ፔንት ብራሽ የቀለም ብሩሽ እነዚህን ማታቆትን ፒክ አርጋችሁ እንዳልኳችሁ ሜሞራይዝ አድርጉት ሶ ይሄን ይመስላል የዛሬው ሌሰን አይ ሆፕ ከባድ አይደለም እንደቀለላችሁ ተስፋ አለኝ ከኔ ጋር ማብራችሁ ፕራክቲስ አድርጋችሁ አመሰግናለሁ ሶ ሌሰን 2 ደግሞ የሚቀጥለው ሳምንት ላይ ይቀጥላል thank you have a good one